ልጆች እንዝላችኋለሁ። ላይክ፣ ሼር፣ ኮመንት አድርጉኝ። ወዳችኋለሁ፣ አከብራችኋለሁ የኔ ውድ ኢትዮጵያውያን። እንግዲህ ወዳጆቼ ባካችሁ ሼር፣ ላይክ፣ ኮመንት አድርጉልኝ፣ ፎሎ አድርጉኝ እና ምንድነው መሰላችሁ እኔ ዩቲዩብ ነው የምፈልገው፣ ቲክቶክ ላይ አይደለም። ዩቲዩብ ላይ ነው መስራት የምፈልገው። አገሬ ስገባ ደግሞ ይሄን እንጃ በቃ ብዙ ነገሮች አሉ። ሼፍ ነኝ እና ያው ክችን ምናምን ምግብ ነው የምሰራ ኢትዮጵያ ማለት ነው። እዚህ እንኳን አሁን አይደለም እና ምግብ ምናምን እሰራለሁ፣ ብዙ ነገሮች እሰራለሁ እና ይጠቅመኛል። እና ስደት በጣም ከባድ ነው በአሁኑ ሰዓት፣ በጣም ይከብዳል። እና አንዳንድ ደግሞ ያጋጠመን ቦታዎች በጣም ታገል በቃ እንትን ምንድነው መጥፎ ቦታዎች አሉ፣ በጣም የሚከብዱ ቦታዎች ነው። አጋጣሚ ነው የገጠመኝ እንደዛ መጥፎ ቦታ ነው፣ በጣም ሩቅ ቦታ ነው። እና ኔትወርክ ሲስተም ራሱ በጣም ችግር ነው እላቸዋለሁ። ስለዚህ ማናችሁም ሼር ላይክ ፎሎ አድርጉኝ እና የበለጠ ደግሞ ሀገሬ ስገባ እናንተ የተቸገራችሁ ስደት ላይ ያላችሁ እቃ እንኳን መላክ የምትፈልጉ ካለ ቤተሰቦቻችሁ የምትጠየቅላችሁ የምትፈልጉ ካለ ስገባ እኔ አሁን ከ5 ወር በኋላ እገባለሁ። 5 ወር ምናምን ነው የሚቀረኝ። ከዛ በኋላ የሄድኩ እጠይቅላችኋለሁ። የምትልኩትን ነገር ካላደርስላችኋለሁ ቤተሰቦቻችሁን በታማኝነት የምትፈልጉ ነገር ሁሉ አድርግላችኋለሁ፣ አግዛችኋለሁ። ስለዚህ ከሆነ ዩቱብ እንትን ላድርግና ከዛ ሲገባ ሁላችሁም ሳውዲ፣ ዱባይ፣ ኳታር፣ ኩዌት የትም ሀገር ያላችሁ ኢትዮጵያውያን ባላችሁ በእናንተ በተቸገረ ቤተሰቡ የታመመበት ካለ ሁሉ ነገር የተቸገረ ካለ እየሄድኩ ነው ቼክ አደርግላችኋለሁ። ስገባ ቃሌ ነው እና ፈጣሪ በሰላም ሀገሬ ከገባኝ እንደዚህ ዩቱብ ከሰራሁት እንደዛ አራዳችኋለሁ፣ እኔም አግዛችኋለሁ። እናንተ ማግዙኝ። ፎሎ፣ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ሳርጉኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ መልካም ቀን ይሁንላችሁ። ስራ የመልካም ስራ ይሁንላችሁ እና በተረፈ በርቱ፣ ጠንክሩ፣ ጠንክሩ። ገንዘባችሁን ለማንም አትስጡ። መሬትም ዝም ብላችሁ ወረቀት የሌለው መሬት አትግዙ። በአሁኑ ሰዓት የቦታ ቤት እየፈረሰ ነው፣ ምንም ህጋዊ ነገር የለም። ስለዚህ ብራችሁን ያዝ አድርጉና ከዛም በኋላ ስትገቡ እራሳችሁ በራሳችሁ ፈልጋችሁ ትክክለኛው ህጋዊ ወረቀት ያለው ነገር እንደዛ በሰሩ ይሻላችኋል። እዚህ ሆናችሁ መሬቱን ገዝታችሁ ገንዘባችሁን እንደ ሌባ እንዳይበላችሁ። ምክንያቱም በአሁኑ ሰዓት ሌባ ብቻ ነው። ማንኛውም ሰው በቃ የራሱን ለማሳደግ ቤተሰቡን ለመለወጥ ዘር ማንዘሩን ለመለወጥ ነው እንጂ ለእኛ ስደት ያለን ሰዎች ማንም ይረዳን ተጠቃሚዎች ነን። የእነሱ በእኛ ተጠቅመው በጣም ብዙ ሰዎች ሚሊዮነር እየሆኑ እየተለወጡ እያደጉ ነው ያሉት እና እኛ እየተሰቃየን፣ እነሱ ግን በእኛ ማንኛውም ላይ በስደት ያለውን ነገር ማን ነው አንደኛ የሚወጣ ስደት ያለው ወጣት ነው። እኛው እንደኔ እንደናንተ ያለው ነው እና አንድ ችግር ቢመጣ አንድ ሰው ቢታመም እንኳን ማንም ሰው የሚረዳ የለም። ራሱ በራሱ የስደት ሀገር ያለ ሰው እርስ በርስ ተረዳድቶ ነው። አንድ ነገር ቢከፈት፣ አንድ የሆነ ነገር ቢያደርግ ሁሉም ነገር በስደት ወጣቶች ላይ ነው እና ለራሳችሁ ወቁ፣ ለእናንተም ወቁ። ብዙዎቹ ደግሞ እንደዚህ ኔትወርክ ዋይፋይ ላላችሁ ልጆች ዩቱብ ክፈቱ፣ አስከፍቱ። ሰው መከፍትላችሁ ሞልቷል። የተማራችሁ ደግሞ አላችሁ በብዛት እንደዚህ ዲግሪ ዲፕሎማ ያላችሁ ልጆች በብዛት ትኖራላችሁ። እርግጠኛ ነኝ የተሻለ እዚህ ይገኝ ኑሮ ይሻላል ብላችሁ የመጣችሁ ልጆች ትኖራላችሁ። እናንተ ደግሞ ዩቱብ ክፈቱ። በትርፍ ሰዓታችሁ የምትሰሩትን ምግብ ስትሰሩ የሚያከለክል ከሆነ የኩችና ምናምን ስትሰሩ ቪዲዮዎችን መስራት እንደዚህ በቃ እያንዳንዱ ነገር የምታደርጉ ቦታ ላይ ቪዲዮዎችን እየሰራችሁ ምን እያላችሁ ራሳችሁን ለመለወጥ ሞክሩ። እርስ በርስ ደግሞ ግሩፕ ፈጥረን ከዛ ሼር ላይ ኮመንት ሰብስክራይብ ብንደራረግ ደግሞ የበለጠ ራሳችንን ማሳደግ እንችላለን በስደት ያለን ልጆች። ምክንያቱም እኛ ነን እኮ ኢትዮጵያ ላይ ያሉ ማደዳ ምናምን ምናቱ ላይ ሁሉም ነገር ያሉት አንደኛ የምናደርጋቸው እኛ ነን እኮ ሚሊዮን ያደረግናቸው። ክርስቶስን ማነው የኢትዮጵያ ሰዎች ብለው ስልክ ዩቱብ ሰብስክራይብ ሼር ላይክ የሚያደርግ ማን አለ? ሁሉም በስራ ነው። ጠዋት መጥቶ ማታ ነው የሚገባ። ሁሉም ይሯሯጣል። ቴሌቪዥኑ ከሆነ ድራማ ለማየት ጊዜ የላቸውም ኢትዮጵያ ያሉ ሰው ማለት ነው። መቼም ኢትዮጵያ የኖራችሁ ታውቃላችሁ ጊዜም አይኖርም እና ስለዚህ አሁን እዚህ ስደት ላይ ያሉ ሰዎች ነን እኛ ነን ሼር ላይ ኮሜንት ያደርግን ዩቱበሮችን ቲክቶከሮችን እኛ ፌመስ ያደረግናቸው እኛ ነን ሁሉ ነገር ማለት ነው። ስለዚህ እኛ ስለምን እርስ በርሳችን ሼር ላይ ኮሜንት አንደራረግም? ለምንድን ነው ማንደራረገው? ለምን እኛ ማንለወጠው? ብዙ ልጆች አሉ አሁን እዚህ በፊት ማለት ነው እዚህ ከፍቶ ከዚህ ዛሬ ከፍቶ ፈርኒቸር ከፍቶ ልብስ ቤት ከፍቶ ያሉ ልጆች እንደኛ ስደት ማዳም ቤት እየሰሩ ማለት ነው። ስለዚህ እኛ ሳይሆን እዚህ ያለን ወጣቶች አዲስ ጀኔሬሽን የመጣን ልጆች ለምን አንረዳዳም? የአንዱ ቱቤ ከፍቶ ያወቀ ሰው ለሁሉም አንድ ለአምስት እየከፈተ እንደዚህ ደግሞ ግሩፕ ላይ ገብተን እርስ በርሳችን በጊዜ ያለን ማታ ማታ በእንቅልፋችን ሰዓት እንኳን ቢሆን ሼር ላይክ ኮመንት እና ሰብስክራይብ
ጋይስ ብንደራረግ ብንቀየር እኛ ስለምን ከስደት ከድሃነት ከችግር አንወጣም አንረዳዳም? ማህበር መስርተን አሁን ጅጉል ሚዲያ አለ የስደተኞች ማህበር ነው። በደዛ እየገባን አንድ ግሩፕ ሰርተን ለምን አንረዳዳም እላችኋለሁ። በተረፈ በርቱ፣ ፈጣሪ ከእናንተ ጋር ይሁን፣ ጠንክሩ። እንግዲህ እግዚአብሔር ደግሞ እድሜ